ውድ አድማጮቻችን እንኳን ወደ አራዳ ፍሊክስ በሰላም መጣችሁ። ዛሬ ሁላችንንም የሚያስገርም እና ልባችንን የሚነካ አንድ ታላቅ ባህል እንቃኛለን። ብዙዎቻችን አንድ ጥያቄ በልባችን ይኖራል። የኢትዮጵያ ቡና ሥርዓት ምንድነው ልዩ የሚያደርገው? ከቀላል መጠጥ ዝግጅት አልፎ ለምን እንዲህ ጥልቅ ስሜትና ትርጉም አለው? በማለዳው ጸጥታ ወይም ከሰዓት በኋላ ባለው መረጋጋት ውስጥ የዕጣን ጭስ ከአዲስ የተጠበሰ ቡና መዓዛ ጋር ተደምሮ ቤቱን ሲሞላው አስቡት። ይህ መዓዛ ነፍስን የሚስብ፣ ወደ ጥንታዊ ወጎች የሚወስድ፣ የመጽናናትና የሰላም ስሜት የሚፈጥር ነው። ከዚህ መዓዛ በስተጀርባ የዘመናት ታሪክ፣ የትውልድ ቅርስና ጥልቅ መንፈሳዊ ትስስር። ቡና የትውልድ አገሩ ኢትዮጵያ እንደሆነ ይታወቃል። የቡናን ታሪክ ስንመለከት በአፈ ታሪክ እንደሚነገረው ከብዙ መቶ ዓመታት በፊት ካልዲ የተባለ አንድ እረኛ ፍየሎቹ ልዩ ቀይ ፍሬዎችን ከበሉ በኋላ እንዴት ሕያውና ንቁ እንደሆኑ አስተዋለ። የፍሬውን ምስጢር ለመረዳት ሲሞክር እርሱም ራሱ ሞክሮ የድካም ስሜቱ ሲጠፋ የቡና መጥመንሻውን። ከዚያን ጊዜ ጀምሮ ቡና ከቀላል መጠጥነት አልፎ የህብረት፣ የውይይት፣ የይቅርታና የፍቅር መገለጫ ሆኗል። የቡና ሥርዓትም የኢትዮጵያ ማንነት፣ ታሪክና መንፈሳዊነት የማይነጣጠል አካል ነው። እንግዲህ ይህንን ጥልቅ ባህል በጥልቀት እንመርምር። ይህንን ጥልቅ የመዓዛ ጉዞ ለመጀመር መጀመሪያ የሚመረጠው ጥሬ ቡና ነው። ሴትየዋ በብዙ ልምድና ጥበብ እያንዳንዱን ፍሬ በጥንቃቄ ትመርጣለች። የቆሸሹትንና ያልተፈለጉትን አስወግዳ ለሥነ ሥርዓቱ የሚበቁትን ንጹሕና ሙሉ ፍሬዎችን በልዩ ትኩረት ትለቅማለች። ይህ የቡና ምርጫ የጥራትና የንጽሕና መሠረት ነው። ከዚያም እነዚህ የተመረጡ አረንጓዴ ቡናዎች በንጹሕ ውሃ ይታጠባሉ። ይህ ማጠብ ቆሻሻን ማስወገድ ብቻ ሳይሆን ቡናውን ለሚመጣው የተቀደሰ ሂደት የማዘጋጀት ተግባርም አለው። ልክ እንደ ሰው ነፍስ ከቆሻሻ እንደምትጠራ ቡናውም ለመንፈሳዊ መጠጥ ይዘጋጃል። ውሃውን ከለቀቁ በኋላ ቡናዎቹ ጥቃቅን በሆነ የምድጃ እሳት ላይ በተለየ መጥበሻ ውስጥ ይገባሉ። እሳቱ ብዙም ሳይጋል ቡናዎቹ በእኩል እንዲበስሉ በየጊዜው በዛፍ እጀታ ባለው ማንኪያ ይገለበጣሉ። እዚህ ላይ ነው አስደናቂው ለውጥ የሚጀምረው። የቡናው ፍሬ ቀስ በቀስ ቀለሙን መቀየር ይጀምራል። ከአረንጓዴነት ወደ ቢጫ ከዚያም ወደ ወርቃማ ቡኒ ይበቅላል። ከእያንዳንዱ ለውጥ ጋር አዲስና ማራኪ መዓዛ በአየር ላይ መንሳፈፍ ይጀምራል። መጀመሪያ ላይ ቀላልና ጥሬ የነበረው ሽታ አሁን ግን እየበዛ እየጣፈጠ ይሄዳል። ትንሹ ጭስ ከፍሬዎቹ መውጣት ሲጀምር መዓዛው ቤቱን በሙሉ ይሞላል። ይህ የቡና መዓዛ የብዙ ትውልዶች ትዝታ፣ የፍቅርና የሰላም ምልክት ነው። በዚህ ቅጽበት ቡናው ከቀላል መጠጥ አልፎ የልብና የመፍትሄ የቡናው ፍሬ በከሰል ላይ በደንብ ከጠበሰ በኋላ ወደሚቀጥለውና እጅግ ውብ ወደ ሆነው የሥነ ሥርዓቱ ምዕራፍ እንሸጋገራለን። አሁን ደግሞ የቡናው ፍሬ መዓዛውን ሙሉ በሙሉ እንዲለቅ የሚያስችለውን የመፍጨት ሂደት እንጀምራለን። የተጠበሱት ፍሬዎች በጥንቃቄ ተሰብስበው በእጅ በተቀረጸው ብዙ ታሪኮችን በሚያስታውሰው ሙቀጫ ውስጥ ይገባሉ። በእርግጥም የቡና ፍሬም በሙቀጫና በዘንዘና መፍጨት የራሱ የሆነ ውበትና ምት አለው። ዘንዘናው በሙቀጫው ውስጥ ሲመታ ደርቀው የነበሩት ፍሬዎች ቀስ በቀስ እየተፈጩ ሲሄዱ የሚወጣው የመዓዛ ማዕበል ቤቱን ይሞላል። ይህ የድምፅና የመዓዛ ውህደት ለሰፈር ይሰበስባል። የፍላጎትና የጥበቃ ስሜት በየፊናው ይንሰራፋል። ከተፈጨ በኋላ ቡናው የኢትዮጵያ ቡና ሥነ ሥርዓት ምልክት ወደ ሆነችው ጀበና ውስጥ ይገባል። ጀበናው ከሸክላ የተሠራ በውበቱና በቅርሱ ልዩ የሆነ ባህላዊ የቡና ማፍያ ነው። ንጹሕ ውሃ ከተፈጨው ቡና ጋር በጀበናው ውስጥ ተደርጎ በቀስታ በከሰል ፍም ላይ ይቀመጣል። እሳቱ መለስተኛ መሆን አለበት። ቡናው ቀስ ብሎ እንዲፈላና ውስጡ ያለውን ጣዕምና መዓዛ ሙሉ በሙሉ ቡና አስፈላጊው ምሰሶ ነው። ይህ ደረጃም ቢሆን ትዕግስትን ይጠይቃል። የፈላው ቡና የጀበናውን አፍ እስኪሞላ፣ የጭሱ መዓዛ ከጀበናው አፍ እንደ ጭንቅላት እስኪያመልጥ እና የፍላቱ ድምፅ በረጋ መንፈስ እስኪሰማ ድረስ መጠበቅ የሥነ ሥርዓቱ ዋነኛ አካል ነው። እያንዳንዱ እርምጃ ቡናው ከቀላል መጠጥነት አልፎ የጋራነት፣ የሰላምና የአንድነት መገለጫ እንዲሆን ያደርገዋል። በዚህ ሂደት ውስጥ እንግዲህ ቡናው በጀበናው ውስጥ በሚያምር ሁኔታ ከፈላ በኋላ መዓዛውን ቤቱን በሙሉ ከሞላ በኋላ አሁን ደርሰናል ወደ ትልቁ ቅጽበት። የመጀመሪያውን ዙር ቡና ወደ ፍንጃል የምንቀዳበት ጊዜ። አስተናጋቿ በነጭ ጥጥ ልብሷ ውበት በፈገግታ የሞላ ፊትና በእርጋታ ከጀበናውን አንስታ ትንፋሽ በምትስበቅስበት የሁሉም አይኖች ወደ ሰፈሩ። ይህ የመጀመሪያው ዙር ቡና አቦል በመባል ይታወቃል። ቃሉ ራሱ የመጀመሪያ ከማለት ሲሆን የቡና ሥነ ሥርዓት ዋነኛ ምሰሶ ነው። አቦል የሚቀዳው በትንንሽ ጀቢስ ኩባያዎች ውስጥ ሲሆን እነዚህ ኩባያዎች ፍንጃል በመባል ይታወቃሉ። የፍንጃሎቹ ትንሽነት የቡናውን ጥንካሬና ክብደት ያሳያል። በእያንዳንዱ ጠብታ የጥበብና የትርጉም መንገድ አስተናጋጅ አቦልን ቀድታ ስትጨርስ በመጀመሪያ ቡናው የሚቀርበው ለሽማግሌዎችና ለእንግዶች ነው። ይህ የሺህ ዘመናት ልማድ የኢትዮጵያዊ መስተንግዶና አክብሮት መሠረት ነው። እንግዶችን ቀድሞ ማገልገል ከእንኳን ደህና መጣችሁ ከሚለው ቃል በላይ ነው። ከልብ የመነጨ አክብሮት፣ ክብርና ፍቅር መግለጫ ነው። ሽማግሌዎችን በማክበር የጥበብና የልምድ አቤች መሆነት። ይህች ትንሽዬ ፍንጃል ቡና የቤተሰብንና የማኅበረሰብን ትስስር የምታጠነክር ድልድይ ናት። አብሮነትን ትፈጥራለች፣ ውይይትን ትከፍታለች፣ የጋራ ትዝታዎችንም ትገነባለች። ስለዚህ አቦልን ስንጠጣ የቡናን ጣዕም ብቻ ሳይሆን የሺህ ዘመናት ቅርስ የሆነውን የፍቅርና የአክብሮት መንፈስን ጭምር እየቀመስን ነው።
ጀበና ጃቤና traditional Ethiopian coffee pot አቦል አባው the first fund of coffee served in Kerman ፍንጃል ፈንቻው ስማዋ handle skips is for serving coffee መስተንግዶ መስተንግነው hospitality ትስር ቴሰር ቦምብ ኮኔክሽን የመጀመሪያው የቡና ዙር አቦል የስሜት ሕዋሳትን ከማንቃትና የእንግዳ ተቀባይነት መሰረት ከመጣል ባለፈ የቡና ስነ ስርዓቱ እዚህ ላይ አያልቅም፣ ይልቁንም ወደ ጥልቅ ምዕራፍ ይቀጥላል። አስተናጋጅ እንደገና ጀበናውን ውሃ ሞልታ ቡናውን ለሁለተኛ ጊዜ ታፈላለች። ይህ ሁለተኛው ዙር ደግሞ ቶና ይባላል። ቶና ከአቦል ይልቅ በመጠኑ የቀለለ ጣዕም ቢኖረውም ያለው ትርጉም ግን እጅግ ጥልቅ ነው። ይህ ዙር ለመጀመሪያው ዙር ከተደረጉት ውይይቶች አልፎ ወደ ግል ታሪኮችና ልምዶች በመግባት ግንኙነቶችን የሚያጠናክርበት ጊዜ ነው። መጀመሪያ ላይ የነበረው መደበኛነት ቀስ በቀስ እየቀለጠ በእውነተኛ ወዳጅነትና መተሳሰብ ይተካል። ወዳጆች ይበልጥ ይቀራርባሉ፣ የማያውቁትም ሰዎች ይጋጋታል። በመጨረሻም ጀበናው ለሶስተኛና ለመጨረሻ ጊዜ ውሃ ተሞልቶ ሲቀዳ በረካ ተብሎ ይጠራል። በረካ ማለት በረከት ማለት ሲሆን ከሶስቱ ዙሮች ሁሉ የቀለለ ቢሆንም እጅግ የላቀ መንፈሳዊ ትርጉም አለው። በረካ ቡና መጠጣት ብቻ ሳይሆን በረከትን መቀበልና መካፈል ነው። ሰላምን፣ ስምምነትና የጋራ ልምድን ማጠቃለያን ያመለክታል። ይህ ሰጥ ያለ የማሰላሰል የምስጋናና የሙሉነት ስሜት የሚሰጥበት ጊዜ ነው። ተሳታፊዎችም ታድሰው ተሳስበውና በእውነትም በረከት ይላል። እነዚህ ሶስቱ ዙሮች አቦል፣ ቶና እና በረካ የቡና ጥንካሬ ልዩነት ብቻ አይደሉም፣ ከስሜት መነቃቃት ወደ መቀራረብ በመጨረሻም ወደ የጋራ በረከት የሚያመራ ጉዞ ናቸው። እያንዳንዱ ስኒ የማህበረሰብን ግንባታና ጥልቅ የሰዎች ግንኙነትን የማጣጣያ እርምጃ ነው። ውድ አድማጮቻችን፣ ከዚህ ሁሉ ጉዞ በኋላ መጀመሪያ ላይ የጠየቅነው ጥያቄ ወደ አእምሮአችሁ መመለሱ አይቀርም። ይህ የኢትዮጵያ ቡና ስነ ስርዓት አመጣጡና ትርጉሙ ምንድነው ብለን ነበር የጀመርነው። መልሱ ደግሞ ከራሱ ከቡናው ጥቁር ፈሳሽ በላይ ጥልቅ የሆነ የባህል፣ የማህበረሰብና የመንፈሳዊ ትስስር ነው። ይህ ስነ ስርዓት እንግዳ ተቀባይነትን የሚያንጸባርቅ መስታወት ነው። ወደ ቤት የመጣን እንግዳ በክብር መቀበል፣ ከልብ በመነጨ ፍቅር ማስተናገድ፣ ቡናው በድምቀት ሲዘጋጅ ማሳየት የኢትዮጵያ ሕዝብ መለያ ነው። በቡና ጭስ ታጅቦ ከቤተሰብና ከጓደኞች ጋር ተቀምጦ የዕለት ውሎን ማውራት፣ ምክር መለዋወጥ፣ ሳቅና ጨዋታ ማጋራት፣ ይህ ሁሉ የማህበረሰብ አንድነት መገለጫ ነው። የቡና ስነ ስርዓት ያለፈውንና የአሁኑን የቀደመውንና የወደፊቱን የሚያገናኝ ድልድይ ነው። ታሪክን ከትውልድ ወደ ትውልድ የሚያሻግር፣ እሴቶችን የሚያጠናክር ሕያው ባህል ነው። ከቀላል መጠጥነት አልፎ አክብሮት፣ ፍቅርና ትስስር የሚገነባበት የጋራ መድረክ ነው። የቡናው እያንዳንዱ እርምጃ ከጥሬ እህሉ መታጠብ እስከ መፍላት ከዚያም እስከ መጣት የጥበብና የትዕግስት የተወለከ። ስለዚህ የኢትዮጵያ ቡና ስነ ስርዓት ማለት ወዳጅነት የሚመሰረትበት፣ ይቅርታ የሚጠየቅበት፣ ደስታ የሚከበርበት፣ ሐዘን የሚጋራበት፣ ከሁሉ በላይ ደግሞ ኢትዮጵያዊነት የሚዳብርበት የማይነጥፍ ምንጭ ነው። ይህ የማይረሳ ውርስ ለዘመናት ኢትዮጵያውያንን በአንድነት ያቆየ፣ አሁንም እያቆየ ያለ ታላቅ ሀብታችን ነው። ውድ አድማጮቻችን፣ የቡናውን ጣዕም በልባችሁ ይዛችሁ በሰላም እደሩ። ይህንን የመሰሉ የኢትዮጵያን ታሪክና ባህል የሚያሳዩ ታሪኮች እንዲደርሷችሁ ከወደዳችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጠይቃለን። መልካም ምሽት። መስታወት መስታወት ሞሮር ማህበረሰብ ኮሚኒቲ ትስስር ቴሰር ኮኔክሽን ቦንድ ሕያው ሄናም ዋይገን ጌምፌን